አብራችን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። ቀበሌዎችና ትምህርት ቤቶች ላይ መስራት የነገ ተተኪ ስፖርተኞችን ለማፍራት ጠቀሜታው ከፍተኛ እንደሆነ ተገልጿል። በኩታበር ወረዳ በ12 ቡድኖች መካከል ሲካሄድ የነበረው የአላንሻ ሊግ ውድድር ፍጻሜውን አግኝቷል። ተመስገን አሰፋ ተጨማሪ አለው። በፌዴራል ዳኛ አብዱአሊ አስተባባሪነት በኩታበር ወረዳ 03 አላንሻ ቀበሌ በ12 ቡድኖች መካከል ሲካሄድ የነበረው የአላንሻ ሊግ ፍጻሜውን አግኝቷል። በፍጻሜ በተደረገ ጨዋታ እርግብ ጋላክሲን 1-0 በሆነ ውጤት በማሸነፍ የዋንጫ አሸናፊ ሆኗል። ዝግጅቱ ወጣቶች ጊዜያቸውን በስፖርት እንዲያሳልፉ ከማድረግ ባለፈ አቅማቸውን ለማሳየት እንደረዳቸው ተጫዋቾችና ቡድን መሪዎች ተናግረዋል። የአላንሻ ሊግ ውድድር ድሮ ከዛሬ 17 ዓመት በፊት የነበረ ነው። 2000 ዓመተ ምህረትና 2001 ዓመተ ምህረት ከፍተኛ የሆነ የፉክክር ጨዋታ የነበረበት ነውና በዛን ሰዓት እኔም ተጫዋች ነበርኩኝ። እዚህም ተዋቸው ዳኛዎቹም ተጫዋች ነበሩ እና ከዛን ጀምሮ የኳስ ፍቅር ያለው ወጣት ነው ያለው። ዛኔ ሲጫወቱ የነበሩ ተጫዋቾች አሁን በተለያየ መንገድ ሀገራችን ያገለግሉ ነው ያሉት። ቡድኖች እየተጠናከሩ ቢቀጥሉ ወደ ፕሪሚየር ሊግ በኢትዮጵያ ደረጃ ሀገራቸውን ወክለው ጥሩ ተጫዋች ይወጣሉ ብዬ አስባለሁ። ዘንድሮ ተነሳሽነቱ በቃ ወጣቱ በራሱ ነው ተነሳሽነት ያደረገው እና ወጣቱ ብዙ ህፃኑም ትላልቁም ትናንሹም በቃ ቁጭ ብሎ ሲያም በጣም ደስ ይለናልና በጣም የዘንድሮ ድባብ አለው ከምንም በላይ። ያው እንደምታውቀው አብዛኛው ወጣት ሱስ ውስጥ ነበርና አሁን ሌላውን ትተው ሁሉም ሰው ወደ ኳስ ሜዳ ነውና ሱሱን ሙሉ በሙሉ ማስቀረት አትችልም። ግን ትሬኒንግ እንዳለበት ነው ሰው አሁን አስቦ የሆነ ነገርም ካለ ትሬኒንግ ነው አስቦ ስለሚሆን ያን ሱሱን ማስቆም ባይቻል ሱሱን ቀንሰናል ብለን እናስባለን። አብዛኛው ቦታ እንደውም ሞሬውን ሙሉ ማለት በሚቻል ሁኔታ ስለዚህ ስለ ውድድር ነው የሚወራው በየቦታው። እሱን ትኩረት የሳበ ውድድር ነው። ተመልካቹም ይዝናናል እንደምታየው ነው እና እንደው ዘንድሮ የተለየ ነገር ያያይ ነው ያስባለሁ። ውድድሩን ያዘጋጀው ፌዴራል ዳኛ አብዱአሊ በበኩሉ ቀበሌዎችና ትምህርት ቤቶች